ጋይስ አቴን ጧት አንገቴን አሞኛልና አንገቴን ዞር ታረጊልኛለሽ ትራስ አልተመቸኝም ነበር ብያታለሁ። ፕራንክ በስማም በየሰዓቱ አንቺ ማረኝ ጋይስ አሁንም ሲስተር ላይ ታንኮል ሰራ ነው ማለት ነው። ታንኮሉ ምንድነው? ቡና ጠጥታን ግን አሁን ድጋሚ ላፈላ ነው ብያታለሁ። እና ምን አረጋለሁ? ቡናው ላይ ጨው ሞጅርበታለሁ ማለት ነው። እንደዚህ ቡናው ላይ 1 2 3 አድርጌያለሁ። ከዛ ቡና ደግሞ አረግበታለሁ። እንጃ ምን ሊል እንደሚችል ስማውልድ 1 ማንኪያ አድርጌያለሁ ለራሴ አለጨው። ከዛ ውሃዋ ላይ ደግሞ ቡናው እንትን ሲለት ደግሞ ውሃ ጠጭበታለሁ ማለት ነው። ውሃው ላይም በተመሳሳይ ጨው ምን ሊሰማት እንደሚችል አስቡት። ለማንኛውም ማለት ነው ከለሩን ይቀይራል እንዴ ጋይስ? ዋው አይጠልም? ይጠላል ብዬ አስባለሁ። ብቻ ቀዝቃዛ ልመስል በረዶ አረግበታለሁ እንዳያስታውቅ። ቆይ በረዶ ላምጣ። በረዶ አርጌበታለሁ ማለት ነው። ስለዚህ በረዶ ነው የሚመስላት ከለሩ። እና ቡናችን እንቀዳና ጋይስ በቃ ወይኔ ግን እግዚአብሔር ፈጣሪ ይቅር በለኝ አደራህን። ይቅር በለኝ አምላኬ ወይ ይቅር በለኝ። እንደዚህ ችልብ ቅርጽ ነው ሞድሽ የኔ ፍቅር። ሶሪ በጣም ይቅርታ። አዝናኛለች ግን ጋይስ ማድረግ አይቻልም። በጣም አርጌው ነው ትንሽ ቀዝቀዝ በየስ ምን ነው ማሪ ጨው ተወደደ ልጫው አርጌልሽ እኮ ነው ቶሎ ቢዋት ደግሞ እስቲ እንደገና ቅመሹ ጨው እኮ ነው ማሪ ቅመሹ ማሪ እንደገና ቅመሹ እስቲ ማሪ ጨው እኮ ነው ማሪ ጨው ተጀልሽ ቢያርጌሽ እንጣፍጣል ብዬ እስቲ ጨው አርጌ ቅመሹ እስቲ ውሃም ጥቼልሻለሁ ግን እንዳቺ አይደለም። አይዞሽ እግዚአብሔር ምን ሆነሽ ነው ማሬ? በረዶ እኮ ነው ውሃው፣ በረዶ እኮ ነው። የዚህኛው ታውቆብሽ ነው ማሬ ጣጪ። የዚህኛው ታውቆብሽ ነው። የቡናው ነው የቡናው ነው የቡናው ነው ማሬ ማቃየሱ እንኪ በቃ እኔን ጠጪ ለራሴ ያመጣል እንጂ የኔ ንጹህ እኮ ነው። ቅመሹ እንጂ ማሬ ለራሴ ያመጣል። ማሬም ጠጪ ጠጪ ማን ቡና ጅንኩ አካል ጅንኩ ነው ዳስታ ጠጪ ማርያም ጠጪ ለራሴ ያመጣል።
ጋይስ ዛሬ ደግሞ እህቴ ላይ ሌላ ተንኮል እንሰራለን ማለት ነው። ተንኮሉ ምንድነው? እርግጥ ትንሽ ጉንፋን ይዟታል። በጣም ይቅርታሽ ውዴ፣ ሶሪ እና ማለት ነው ያው ፓርት 2 ምናምን እያላችሁ ስለነበረ ለዛ ነው። ተንኮሉ ምንድነው? ውሃ አዘጋጅቻለሁ ማለት ነው። በጣም ቀዝቃዛ ነው። ከዛ ውሃውን እዚህ ጋር እበሳዋለሁ። አያችሁ በስቻለሁ ማለት ነው። አያስወግንም እንደበሳሁት እዚህ ጋር በደንብ አይታይም፣ ግን እኔ በስቻለሁ ማለት ነው። አይታይም። ከዛ ቻሌንጅ እንስራላትና ማለት ነው። ልክ የሆነ ዝም ብዬ ጥያቄ ጠይቃታለሁ። ዘሪም ትጠይቀኛለች አይደለ? በመሃል አበሰብሳታለሁ ማለት ነው። በዚህ ጭምቅ ሳደርገው ይወጣል ማለት ነው። እሺ ጠብቋን ወደ ውስጥ ይገባ ነው። ቻሌንጁ ቀዝቃዛ ውሃ ነው ያልወድም እንጂ ተወጃለሽ አይደለ? ስለዚህ ጥያቄውን በትክክል ያልመለሰ ነው ጠጥቶ ይጨርሳል። ተቀበል ውሃውን ጠጥቶ ይጨርሳል። እሺ ሙሉም በአንድ ትንፋሽ። እሺ እኔ ጥቂሽ ትመልሻለሽ። በትክክል መልሳለሁ፣ ግን ያው ካላወቁት እኔ ማጣቂው ጥያቄ አልጠይቅሽም። እኔ ነይ። እሺ ሲንግል ነሽ ወይስ አይደለሽም? እሺ ጠይቂኝ ትፈልጊያለሽ? እሺ ጠይቂኝ። ብድር በምድር ነው። ቶሎ በይ፣ ደቂቃው ሄዷል። እሺ እኔ ድጋሚ ልጠይቅሽ። እሺ እኔ ወደዚህ ጠጋ በይ። ለምንድን ነው የምትሽኮረመው? ታዲያ ጥያቄ መመለስ በቃ አንቺ በስነ ስርዓት ጥያቄ አትመልሽም እንደ ሰው ጥያቄ ሲጠይቅሽ ጥረጊ ከዓይንሽ ላይ ሆነሽ እያለቀሽ ነው የሚመስለው። አፍራ ጠረጊ ማሪ ዋንቦች ፈካተ ምር ቢሻለ ወደለት ላይ ጦዶ አደል ማለት አልሽኝ እኮ ትክክል። እንዴት አልነቃሽም ማሪ? ማርያም የምር አምነሽኝ ሁሌ ስለምታምኝና ስለምከዳሽ ሶሪ። አይዞሽ ማሪ አይዞሽ። ልሳምሽ? ይሽ ሳሚኛው ብሬ ነው ፓርት 2 ያለው። እሱማ የመከረ ሌላ ምክር ነው። ጠብቂ። የምር ይቅርታሽ አሟታል። እግዚአብሔር ሶሪ። ጋይስ እንግዲህ ዛሬ ደግሞ ፕራንክ አይደለም ቻሌንጅ ጌም ነው። እኔም ውሃ አፌ ውስጥ ይዛለሁ፣ እሷም አፏ ውስጥ ውሃ ትይዛለች። አፏ ውስጥ ውሃ ትይዛለች። ከዛ ምን ተጠራጠረኝ እንዴ? ከዛ እንደዚህ እንይዝና ማለት ነው አክት እናደርጋለን። ቀድሞ ውሃውን የተፋው ማለት ሳቀምልጦት ውሃውን የለቀቀው ማለት ነው ይቀጣል። እሺ የፈለግሽውን ትቀጭኛለሽ፣ የፈለግኩትን ቀጣሻለሁ። እሺ yes keep it there አቆቆ ነው የሚያደርገው። አውቄዋለሁ እኔ በቃ ትችያለሽ።
يا ربي نفس معاي ما مش ناجي قناري يا موت عندك معاي አንቺ ይከረች ነው እቺ ምራል ነው ዛሬ ነው ካምባላ እንደዛ አይነት ነገር እይ ጀለዘ ማለት ነው ታስጠላ ግን እኔ ማርያም ፍራንክ ላደርግሽ አስቤን ነበር ኪድዬ ፍራንክ ላደርግሽ አልነበረም ኪድዬን የምር ነበር ቻሌንጅ ልጫወት ነበር እና እኔ አይ እማኔቴ የምር ነበር ቻሌንጅ ልጫወት ነበር ዞር በይውና ምንም የራሱ ወይኔ ስንት ተጨንቄ ከማረግሽ ፍራንክ ራስሽ በራስሽ ያመጣሽው ፍራንክ ራፊያንን ጋይስ አሁን ማለት ነው እህቴ ላይ ከባድ ተንኮል እንሰራለን። ውጭ በጣም ነው የሚያቃጥለው ፀሐዩና ምንጣፍ ላጥብ ነው። ምንጣፍ ማጥበው ተንኮል ለመስራት ብዬ ነው አሁን እንጂ ማታ ነበረ ማጠብ የፈለኩት። ምክንያቱም ውጭ ፀሐይ ስለሆነ ዝም ብላችሁ እዩ። ዛሬ እናስለቅሳታለን በዚህ ምክንያት ውጭ ላይ እግሬ ተቃጠለ። በስመ አብ ሙቀቱ በኢየሱስ አይዞሽ ማሬ በአንቺ ቤት ቀይረሽ ባብለሽ ምን ችግር አለው አሁን ብታረጊ ወይ ማረግሽ ካልቀረ አይዞሽ አምሮብሻል ደግሞ ዘንድሮ ጨጓራሽ ከተላጠ በእኔ ምክንያት ታልጦ አለበት ምን ደግሞ ቅጣቴን አልረሳውም። ትናንትና ያሸነፍኩት ግን የቀጣሽን ቅጣት ፈለግሽ